ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የማህበረሰቡን ሁለንተናዊ የልማት ተጠቃሚነት ለማረጋገጥ በሚደረገው ጥረት የምክር ቤት አባላት በትኩረት መስራት እንዳለባቸው የሳይለም ወረዳ ምክር ቤት አሳሰበ። ምክር ቤቱ አራተኛ ዙር 11ኛ ዓመት 38ኛ መደበኛ ጉባኤውን አካሂዷል። ዘገባ የወረዳ የመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ነው፣ እንደሚከተለው ይቀርባል። በተቋማት በኩል የታዩ ጠንካራ ስራዎችን በማስቀጠልና የታዩ ክፍተቶች የእቅድ አካል አድርገው በትኩረት እንዲሰሩ የሚያመላክት አስተያየት ከምክር ቤቱ አባላት ተነስቷል። ምክር ቤቶች የህዝብን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጥያቄዎች በዲሞክራሲያዊ መንገድ ምላሽ ማግኘታቸውን መከታተልና መቆጣጠር ይገባቸዋል ሲሉ አቶ ግርማ አስገንዝበዋል። የምክር ቤት አባላት የሚጠይቁትን ማንኛውንም የልማት ጥያቄዎችን በተግባር የማሳየት ስራን ከራሳቸው መጀመር እንዳለባቸውና ከአባላቱ የሚነሱ ጥያቄዎች ጥያቄ ሆነው እንዳይቀሩ የሚመለከታቸው ባለድርሻ አካላት የማስፈጸም ኃላፊነት በቁርጠኝነት እንዲወጡ አቶ ግርማ አሳስበዋል። የእርሻ ስራን በኩታ ገጠምና በክላስተር ያለማረስ፣ የወረዳ ግብርና ምርቶች ባላስፈላጊ መንገድ መውጣት፣ የህገወጥ ንግድ መበራከትና ሌሎች በዕለቱ ውይይት ከተደረገባቸው ጉዳዮች መካከል ይጠቀሳሉ። የሳይለም ወረዳ ምክትል ዋና አስተዳዳሪ አቶ አማኑኤል አየለ በበኩላቸው ምክር ቤቶች በወረዳ ውስጥ የሚሰሩትን ሁሉ አቀፍ የልማት ስራዎችን የክትትልና የቁጥጥር ሚናቸውን በብቃት በመወጣት ለህዝብ ያላቸውን ውግንና አጠናክረው መቀጠል እንዳለባቸው ተናግረዋል። የህዝብን ተጠቃሚነት ለማረጋገጥ የክትትልና ቁጥጥር ስራዎች ወሳኝ መሆኑን የተናገሩት ዋና አስተዳዳሪው እንደ ወረዳ ያለንን ውስን ሀብት በአግባቡ በመጠቀም የህዝብን ዘላቂ ተጠቃሚነት ለማረጋገጥ በቅንጅት መስራት አለብን ሲሉ አክለዋል። የኑሮ ውድነትን ለማቃለል የግብርና ስራ አይነተኛ ሚና መኖሩን የተናገሩት አስተዳዳሪው ለሌሎችም አርአያ ለመሆን የምክር ቤት አባላቶች ማሳቸውን በምርት መሸፈን አለባቸው ሲሉ አሳስበዋል። የህብረተሰቡን የልማትና መልካም አስተዳደር ጥያቄዎች ለመመለስ ግብርን በወቅቱና በአግባቡ መሰብሰብ ላይ በትኩረት መስራት እንዳለበት የካፋ ዞን አስተዳደር ገለጸ። የዞኑ ገቢዎች መምሪያ የ10 ወራት አፈጻጸም ግምገማና የደረጃ ሀ ግብር አከፋፈል ቅድመ ዝግጅት በተመለከተ ከባለድርሻ አካላት ጋር ምክክር አካሂዷል። ዘገባ የባልደረባችን ታጀተው ከበደ ነው፣ እንደሚከተለው ይቀርባል። በመድረኩ ተገኝተው ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የህብረተሰቡን የልማትና መልካም አስተዳደር ጥያቄዎች ለመመለስ የተያዘውን ውጥን ከግብ ለማድረስ ገቢን በአግባቡና በወቅቱ መሰብሰብ ሲቻል እንደመሆኑ እስካሁን ባለው የገቢ አሰባሰብ አፈጻጸም ከጊዜ ወደ ጊዜ ያደገ መምጣቱን ገልጸዋል። የዘርፉን ተግባር ውጤታማ ለማድረግ ጥረት እያደረጉ ላሉት አካላት ምስጋና ያቀረቡት ዋና አስተዳዳሪው በበጀት ዓመቱ የተያዘውን እቅድ ለማከናወን የቀረው ጊዜ አጭር መሆኑን በመገንዘብ ባለድርሻ አካላት ሁሉም ርብርብ ማድረግ እንዳለባቸው አሳስበዋል። በተያዘው በጀት ዓመት 2.8 ቢሊዮን ብር በላይ ገቢ ለመሰብሰብ መምሪያው ከያዘው እቅድ እስካሁን ባለው 2 ቢሊዮን 236 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን የተናገሩት የመምሪያው ኃላፊና የዞኑ ምክትል አስተዳዳሪ አቶ ደመላሽ ንጉሴ አፈጻጸሙ 79 በመቶ መሆኑን ተናግረዋል። ክንውኑ ከአምናው ተመሳሳይ ወቅት ጋር ሲነጻጸር 97 በመቶ መሆኑን የተናገሩት ኃላፊው ከዞኑ የገቢ አቅም ጋር ሲመዛዘን ገና መስራት እንደሚጠበቅም ገልጸዋል። በካፋ ዞን ገቢዎች መምሪያ የ10 ወራት አፈጻጸም ግምገማና የደረጃ ሀ ግብር አከፋፈል በተመለከተ በተካሄደው የባለድርሻ አካላት የውይይት መድረክ ላይ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌን ጨምሮ ከወረዳዎችና ከተማ አስተዳደሮች የመንግስት የስራ ኃላፊዎችና ባለሙያዎች ተገኝተዋል። ተቋሙ በአካባቢው በመከፈቱ የስራ እድል እንደተፈጠረላቸው በኢትዮጵያ የግብርና ስራዎች ኮርፖሬሽን የቦንጋ ቅርንጫፍ በተለያዩ የሙያ ዘርፎች ተሰማርተው በመስራት ላይ ያሉ ሰራተኞች ተናገሩ። አሁን ላይ በተቋሙ 200 ጊዜያዊና ቋሚ ሰራተኞች እንደሚገኙም ተገልጿል። ዘገባ የባልደረባችን ታመነ በየነ ነው። ቤተልሔም እምሩ ታቀርባለች። በኢትዮጵያ ግብርና ስራዎች ኮርፖሬሽን የቦንጋው ቅርንጫፍ ተመርቆ የዘር ብዜትና መሰል ስራዎችን በይፋ የጀመረው የካቲት 28 2017 ዓ.ም ነው። በዚህ 2 ወራት ቆይታው ኮርፖሬሽኑ በ6 ሰብሎች 16 አይነት ዘሮችን እያዘጋጀ መሆኑን የተቋሙ መረጃዎች ያመላክታሉ። በኮርፖሬሽኑ የቦንጋው ቅርንጫፍ ዋና ስራ አስኪያጅ አቶ አስረስ አስፋው እንደተናገሩት ተቋሙ ከተቋቋመለት ዓላማ አንጻር የሚጠበቅበትን እያከናወነ ስለመሆኑ አንስተዋል። የግብርና ስራዎች ኮርፖሬሽን በ2008 በመንግስት ልማት ድርጅት ደረጃ በፌዴሬሽን በሚኒስትሮች ምክር ቤት የተቋቋመ ነው። ከዚህ በፊት ወደ 4 ዘርፎች ለየብቻ ነበሩ። የእርሻ መሳሪያዎች እና ሜካናይዜሽን የሚባል፣ የኢትዮጵያ ግብርና ግብዓት አቅርቦት የሚል፣ የኢትዮጵያ ምርጥ ዘር እንዲሁም ኢትዮጵያ የኢጣንና ሙጫ የሚል እነዚህ
ተለያይተው በራሳቸው የሚኖሩትን ቅድም እንዳልኩ መንግስት ወደ አንድ አገልግሎት እንዲመጣ በአንድ ተቋም እንዲመራ በመንግስት ወደዚህ ወደ ኮርፖሬሽን የተጠቃለሉ ናቸው። እነዚህ ከተጠቃለሉ በኋላ በርካታ አገልግሎትን እንደ ሀገር እየሰጡ ነው አሉት። ዘር የማባዛት ስራን በተተከሉ 13 ማማዎች እየተከናወነ መሆኑን ስራ አስኪያጁ ገልጸዋል። ከዚህም ባሻገር ለበርካቶች የስራ እድል መፈጠሩን አንስተዋል። እዚህን እንግዲህ የምንሰራው ቅድም አይታችሁ ከሆነ ጥሬ ዘሩ መጥቶ ይገባል። ከዚህ ወደ ታች ይገባል ወደ ማበጠሪያ ሲታዩ እንግዲህ ስንት ጉዳጉድ እያወጣ ነው። ዘር ሂዶ መጨረሻ ለሚያጣራው 13 ኢሊቬተሮች አሉ የቆሙ ማለት ነው። በ13ቱ ኢሊቬተሮች የተጣራ ዘር ነው መጨረሻ ላይ ሂዶ የሚወጣ ማለት ነው። ይሄን የሚያበጥረው የሚያጸዳው ይሄን በትክክል አጣርቶ የሚያይ ኮምፒውተር ክሌሩን ሶርት የሚያደርግ ማለት ነው። በቀለም በመጠን ሶርት የሚያደርግ ኮምፒውተር ያለው በሀገር ደረጃ በጣም ዘመናዊ የሚባል የዘር ማበጠሪያ ማሽን ነው ቦንጋ ላይ የተተከለው። ይሄ ኢትዮጵያ ግብርና ስራዎች የመጀመሪያው ማለት ነው። ወደ 7 ማበጠሪያ ያለን በተለያዩ ክልሎች ከነዛ የተለየ ራሱ በብዙ ነገር በጥራት በፍጥነት ሶርት አድርጎ መዝኖ ሚዛኑ ሚሰፋም እሱ ነው። መጨረሻ ላይ ነው አይታችሁ ሆነ ሰራተኛ የሚያንቀሳቅሰው ማለት ነው። ይሄን አጠቃላይ ስናቋቁም እንግዲህ ጫኝ አሁን 16000 ኩንታል እዚህ መጋዘን ገብቷል። በዚህ አመት ብቻ 16000 መጣ ያወርዳል። ከዚህ ከ40000 መጋዘን ከትልቁ አይታችሁ ሆነ ወደ ታች ወደ ዘር ማበጠሪያ ያስገባል። ያን የሚያበጥሩ ሰራተኞች ብቻ 32 አሉ። በ2016 ሰዓት ነው የምንሰራው። በዚህ አሁን 2 ወር ውስጥ ያ ሁሉ የተበጠረው አመት ባላና ምን አናቅ የፋብሪካ ስራ እስከሆነ ድረስ 16 ሰዓት እንሰራለን። በአንድ ሺፍት 16 ሰው ከአሰሪ ኃላፊዎች ከአራቱ ውጭ በቀን የሚሰሩ ገንዘብ ይከፈላቸዋል። በወሩ መጨረሻ ላይ ቀለብ 50 ኪሎ ቀለብ ይሰጣቸዋል ለነዚህ ሰዎች። ከዘር ብዜት ሌላ የአረም ማጥፊያ ኬሚካሎችና ኮምባይነሮችን በማስመጣት የማከራየትና ለሽያጭ የማቅረብ ተግባራትን ኮርፖሬሽኑ እያከናወነ ነው ብለዋል። ይህም ከዚህ ቀደም ዞኖችና ወረዳዎች ከሌላ አካባቢ ዘርና ሌሎች የግብርና እቃዎችን ለማስመጣት ሲያደርጉ የነበሩትን ካላስፈላጊ ወጪ እንደታደጋቸው አቶ አስረስ ገልጸዋል። ከዚህም ባሻገር በተቋሙ ለበርካቶች የስራ እድል መፈጠሩን አንስተዋል። ከነዚህም ያነጋገርናቸው በሰጡት አስተያየት ተቋሙ በአካባቢያቸው በመከፈቱ ለነገያቸው የሚሆን የተለያዩ ሙያዎች እንዲቀስሙ እንዳስቻላቸው ተናግረዋል። አሁን እዚህ ማሽን ከመጣ ወዲህ ማሽን ስራ ገብቼ ብዙ ለውጥ እያመጣው ነኝ። አሁን ከዚህ እዚህ ሰርቼ አሁን ማሽን ስራ ሙያ ወስጄ ወደ ሌላ እንትን መግባት ፈልጋለሁ። አሁን ከመጣ ወዲህ በጣም ለውጥ አለ። ከዚህም ባሻገር ራሳቸውን እንዲችሉ እያደረጋቸው እንደሚገኝ ገልጸዋል። ያልተጠበቀ እጅግም በፋብሪካ ደረጃ ስንጓጓው የነበረው ነገር ነው። አብዛኛው የስራ እድል ተጠቃሚ ያልሆነበት አካባቢ ነው። ብዙ ወጣቶች አሉ፣ ብዙ አቅም ያላቸው ወጣቶች አሉ፣ የስራ እድል እንዲፈጠርላቸው የሚፈልጉ ወጣቶች አሉ። እንደነዚህ አይነት ትልልቅ ግዙፍ ፋብሪካዎች ባለመኖራቸው የተነሳ አላስፈላጊ ቦታ ላይ የሚውሉ ብዙ ሰዎች እንዳሉ ወጣቶች እንዳሉ ይታወቃል። ስለዚህ የኢትዮጵያ ግብርና ስራዎች ይሄን ነገር ሰብሮ ሰፊ የስራ እድል ከመፍጠር አንጻር ብዙ ወጣቶችን አሁን በስሩ ይዞ ይገኛል። በዞኑ የተጀማመሩ የገጠር ተደራሽ መንገዶች ተጠናቀው አገልግሎት መስጠት እንዲችሉ ማድረግ እንደሚገባ የካፋ ዞን አስተዳደር ገለጸ። የዞኑ ትራንስፖርትና መንገድ ልማት መምሪያ የበጀት ዓመቱን የእስካሁን አፈጻጸም ግምገማና የቀሪ ወራት ትኩረት አቅጣጫ ላይ ውይይት አካሂዷል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ሲሆን ታደለ ታቀርባለች። በመድረኩ የተገኙት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የትራንስፖርት ዘርፍና የተጠቃሚዎች ቁጥር በፍጥነት እያደገ መምጣቱን ገልጸው ይህንንም ዘመኑ የደረሰበትን ቴክኖሎጂ በመጠቀም ለማህበረሰቡ ተገቢውን አገልግሎት መስጠት በሚቻልበት ሁኔታ ላይ መስራት ይገባል ብለዋል። በዚህ ረገድ በዘርፉ የሚስተዋሉ ችግሮችን መቅረፍ እንደሚገባ ተናግረው በተለይም መናኸሪያዎች ላይ ልዩ ክትትልና ቁጥጥር ማድረግ እንደሚገባ ነው የገለጹት። በዞኑ የመንገድ ተደራሽነትን ለማስፋፋት
የሚደረገው ጥረት የሚመሰገን ነው ያሉት ዋና አስተዳዳሪው በማህበረሰብ ተሳትፎ የሚገነቡ መንገዶች የህዝቡን የዘመናት የመልካም አስተዳደር ችግር የሚቀርፉ ናቸው ብለዋል። በሌላ በኩል በአንዳንድ አካባቢዎች ከዲዛይን ጋር ተያይዞ የሚስተዋሉ ክፍተቶች መታረም እንዳለባቸው ጠቁመው የሚሰሩ መንገዶች በእቅድ መመራት እንዳለባቸው ገልጸዋል። የተጀመሩ መንገዶች በተቀመጠላቸው የጊዜ ሰሌዳ መሰረት መጠናቀቅ አለባቸው ሲሉም አቶ እንዳሻው አሳስበዋል። የክልሉን ህዝብ ባህል ወግና የአኗኗር ዘይቤ ታሳቢ ያደረገ የቤተሰብ ህግ ተግባራዊ ለማድረግ እየተሰራ እንደሚገኝ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፍትህ ቢሮ ገለጸ። ቢሮ ከዩኒሴፍ ፕሮግራም ጋር በመተባበር የክልሉን የቤተሰብ ህግ ማውጣት አስፈላጊነትና ተያያዥ ጉዳዮች ላይ ከባለድርሻ አካላት ጋር በሚዛን አማን ከተማ ምክክር አካሂዷል። ዘገባ የክልሉ የመንግስት ኮሚኒኬሽን ነው። ጽዮን ታደለ ታቀርባለች። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የፍትህ ቢሮ ኃላፊ አቶ ሸቱ ጎዲቶ ባደረጉት የመክፈቻ ንግግር ቤተሰብ የሁሉም ህብረተሰብ መሰረት በመሆኑ በህገ መንግስቱ በተሰጠው መብት መሰረት በህግ ጥበቃ እንዲደረግለት የቤተሰብ ህግ ማውጣትና ለተግባራዊነቱ በቁርጠኝነት መስራት ይገባል ብለዋል። እስካሁን በነባሩ ክልል የወጣው የቤተሰብ ህግ ተግባራዊ እየተደረገ እንደሚገኝ አውስተው የክልሉን ህዝብ ባህል ወግና የአኗኗር ዘዴን ታሳቢ ያደረገ ህግ ተግባራዊ ማድረግ እንዲቻል ከሚመለከታቸው ባለድርሻ አካላት ጋር ስራ መጀመሩን ተናግረዋል። በክልሉ የቤተሰብ ህግ ለማርቀቅ ሀገር በቀል እውቀቶችና እሳቤዎችን በማካተት በትኩረት እንደሚሰራም አስረድተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የቤተሰብ ህግ ማውጣት አስፈላጊነት ከሴቶችና ህጻናት መብት ከማስከበርና ከሚደርስባቸው ጥቃት ከመከላከል አኳያ የመነሻ ጽሁፍ በቢሮ የልዩ ልዩ ወንጀሎች ዳይሬክቶሬት ዳይሬክተርና የዩኒሴፍ ፎካል የሆኑት በአቶ ይንገስ ታደለ ቀርቦ ውይይት ተደርጓል። በምክክር መድረኩ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ከሴቶችና ማህበራዊ ጉዳይ ቢሮ ከርዕሰ መስተዳደር ጽህፈት ቤት ከክልሉ ፋይናንስ ቢሮ ከስነ ምግባርና ጸረ ሙስና ቢሮ እንዲሁም ሌሎች የሚመለከታቸው ባለድርሻ አካላት ተሳትፈዋል። ከስፖርት ወዳገኘናቸው ዘገባዎች ስንሻገር በሶስተኛው ክልል አቀፍ የክለቦች ሻምፒዮና ለግማሽ ፍጻሜ ያለፉ ክለቦች ተለይተው ታውቀዋል። ካፋ ዞንን የወከሉ ጊምቦ ዳድበንና ቢጣ ወረዳ 4 ውስጥ መግባታቸውን ካረጋገጡ ክለቦች መካከል ይገኛሉ። በታርጫ ከተማ አዘጋጅነት እየተካሄደ በሚገኘው ሶስተኛው የክልል ክለቦች ሻምፒዮና እየተሳተፉ የሚገኙ ሁለቱ የካፋ ዞን ተወካይ ቡድኖች 4 ውስጥ መግባታቸውን አረጋግጠዋል። የጊምቦ ዳድበን የገሳ አቻውን በመለያ ምት በመርታት ግማሽ ፍጻሜውን ሲቀላቀል የቢጣ ወረዳ ቡድንም የዳውሮ ዞን ተወካይ የሆነውን ሳዳምን በመለያ ምት አሸንፎ ማለፉን አረጋግጧል። በሌላ ጨዋታ የዳውሮ ሌላኛ ተወካይ ታርጫ ከተማን የሸካ ዞን ማሻ ከተማም ተጋጣሚዎቻቸውን በመርታት ለግማሽ ፍጻሜ ማለፍ ችሏል። በግማሽ ፍጻሜ ጨዋታም ጊምቦ ካዘጋጁ ታርጫ ከተማ፣ ቢጣ ደግሞ ከጎረቤቱ ማሻ ከተማ ይገናኛሉ። ዘገባ የባልደረባችን ፍጹም ተሾመ ነው። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረግኩ። ቀሪ ጣቢያችን መስናዶች ይቀጥላሉ። በእኔ በኩል መልካም ጊዜ